ወንድምህ ሞቷል ብላችሁ አትደውሉልኝ። እኔ ወንድሞቼን ከቀበርኳቸው ከ10 ዓመት በፊት እኔ ትልቅ ወንድማቸው ነኝ። ነገሩ እንዴ ነው? ኦኬ እኔ ስለ መሬትም ስለምንም ከወንድሞቼ አይበልጥ ማቆ ነገርም የለም። ምንም ነገር ማቆ ነገር የለም። አጋጣሚ ብጣሽ ወረቀት ኪስ ወደቀች። እቺ ወረቀት ምንድን ነው ቢሰጠው መሬት ያሳወጁበት ነው። ያሳወጁት ምንድን ነው? በአባስ ስለማንገናኝ ወደ አባታቸው ነው ያዞሩት። ፍርድ ቤት ላይ ሲቆሙ ወንድም የለንም ብለው ሰመር ማዞር ሲቆሙ የእናቴ እናት የኔ አያት ሌላ ልጅ የላቸውም ብለው መሰከሩ። ኦኬ አንዋር መሐመድና አህመድ ናቸው ልጆቿ ብለው መሰከሩ። ወንድሞቿም የኔ አጎቶች ሌላ ልጅ የላቸውም እነዚህ ብቻ ናቸው ብለው መሰከሩ። ይሄ ሁሉ ሲሆን ያላቀ ከስንት ዓመት በኋላ ነው አጋጣሚ በዛች ወረቀት ጉዴን የተረዳሁት። ስለዚህ የኔ ወንድሞች ወንድሜ አይደለም ብለው እነሱ አስመስክረው የለም የዛችን ቀን ወንድሞቼ ያጣሁት የእናቴ ሙሉ ቤተሰቦችን አልቅሼ የቀበርኩት ብቻዬን አልቅሼ ረሜን ያወጣሁት በቁማቸው የቀበርኩት። ስለዚህ እያለ በህይወት ወንድሜ ያላልከው ከሞተ በኋላ ወንድምነቱ ላፈር ነው። ለማንኛውም አፈሩ ይቅለለው ለሌላ ሰው ትምህርት ይሁን ብዬ ነው። አይ ጊዜ ሰው ልጅ እኮ እንደዚህ ነው። ይሄ እኮ ባይዘው ሊገርምህ አይገባም። ባይዘው የሰው ከዚህም የባሰ ነገር ያደርጋል የሰው ልጅ። እውነቴን ነው። ትክክል። ለንብረት ብሎ ሰውን የሚገል ነው። ለገንዘብ ብሎ ሰውን የሚገል ነው። ይሄ ደግሞ በወንድም ሲሆን ደግሞ በጣም ይከፋል። ኦሬዲ እንደ ወንድምም እያዩትም አልነበረም ማለት ነው። ከወንድሙ በላይ ደግሞ እሱን ትንሽ ያንገበገበው የእናቱ እናት ልጅ የላትም ወንድምም የላቸውም ብሎ ፍርድ ቤት መመስከር ማለት አንዳንድ ጊዜ ምን ይዘን እንደምንሄድ ራሱ ሰው እየተረዳ አይደለም። እና አንንገብገብ እስቲ። እቺ ምድር ኃላፊ ነች። ቢለይ ወጡ ነው። ብትበሉ ቁርስ ምሳ እራት ነው። ብታከብዱ ሰውነታችሁን ነው። እሱም ደግሞ ሰውነት በጣም ሲሰፋ ደግሞ ነገ ላይ ሬሳ ማክበድ ነው። ምንም ለሰው ሸክም ነው የምትሆኑት። እና ፈጣሪ በሰጠን ነገር ተጋግዘን ያለችንን ተካፍለን በፍቅር መኖር ነው። በፍቅር ሲኖር አንዱንም ያበረከትልናል፣ ሌላም ይጨመርልሃል ሲጀምር። እና ሰው ባንጎዳ፣ ሰው ባናስከፋ፣ ሰው ማስከፋት ማለት በተመሳሳይ በፈጣሪንም ማስከፋት ጀምር